የአና ማስታወሻ ክፍል 14 አዶኒስ እንደተረጎመው ተራኪ ቤተልሔም ብርሃኑ ሰኞ የካቲት 28 1944 ውድ ኪቲ ምን አባቴ እንደሚሻለኝ እንጃለኝ እየባሰብኝ ነው ልጁ እንደ መጥፎ ቅዠት እረፍት ነሳኝ ነው ምልሽ ቀንም ሆነ ሌሊት ስለሌላ ነገር ማሰብ እያቃተኝ ነው በዚህ ላይ ያለውበት ሁኔታ እንዲታወቅብኝ ስለማልፈልግ ሳልወድ በግዴ ደስተኛ መምሰል መቻል አለብኝ ይታይሽ እስቲ ኪቲዬ ከውስጥ እየነደድኩ ከላይ መሳቅ ሲኖርብኝ በነገራችን ላይ አንድ የሚገርምሽ ነገር ልንገርሽ ሁለቱ ፒተሮች የጥንቱ ፒተር ዌሰልና ይሄኛው ፒተር ልቤ ውስጥ ተዋህደው አንድ ግዙፍ ፒተር ሆነዋል አንድ በጣም ጥሩ በጣም ተወዳጅና ሁለመናዬ ሰፋ ብሎ እየጠበቀው ያለው ልዩ ፒተር እንደ ሰሞኑ እዛ ጣሪያ ላይ ወዳለው ክፍት ወለል ይመጣ ይሆናል ብዬ ቀድሜ ወጣውና ስጠብቀው ቆየው እሱ ግን ወደ እኔ በመምጣት ፈንታ ደረጃው ስር ወርዶ የተሰበረ ወንበር መጠገን ጀመረ ካሁን ስራውን ጨርሶ ይመጣል ብዬ ብዙ ጠበቅኩት እሱቴ ስራም አላጣ ከርቀት አንድ የቤተክርስቲያን ደወል ፒዩር ኢን ባዲ ፒዩር ኢን ሶል የሚለውን ዜማ በደወል ማሰማት ጀመረ ሁለመናዬ ሽብር እያለ ነው ኪቲዬ እንግዲህ አንድ አምላክ ይሁነኝ እንጂ ያንቺው አና ሐሙስ መጋቢት 2 1944 ውድ ኪቲ ዛሬ እኔና ማርጎት በጣሪያው ወለል ላይ ብቻችንን ጥቂት ጊዜ አሳለፍን ቆይታችን የጠበቅኩትን ያህል ደስ የሚል አልነበረም ልልሽ እችላለሁ ይሁን እንጂ አሁንም ቢሆን ማርጎት አብዛኞቹን ስሜቶቿን እንደምታጋራኝ ጥርጥር የለኝም በኋላ ላይ ደግሞ ማርጎት ማማና ወይዘሮ ፋንዳን ልብስ እያጠቡና እያወሩ ሳሉ ማርጎት ይህ ያለንበት ህይወት ከሚገባው በላይ እጅ እያላት እንደመጣና መጨረሻችን ምንም ይሁን ምን ቶሎ ቢመጣና ቢገላግለን እንደሚሻላት ምርር ባለ ተስፋ የመቁረጥ አንደበት ገለጸች ታዲያ ይህ ጭንቀቷ ደንታ የሰጣቸው እንዳይመስልሽ ጭራሽ እሜቴ ማማ ምን አይነት ምክር ልትሰጣት እንደሞከረች ታውቂያለሽ በራስሽ ልታፍሪ ይገባሻል ማርጎት ተመስገን እንደማለት ጭራሽ ታማረሪያለሽ ለምን እዛ ውጪ በየቀኑ እንደ ቅጠል እየረገፉ ስላሉት ወገኖቻችን አታስቢም ነበር ያለቻት እስቲ ይታይሽ ኪቲ ሰቆቃ ውስጥ እያሉ ስለሌላ ሰቆቃ ማሰብ ምንድነው ጥቅሙ አዎ ለነሱም ይሄንኑ ነበር ያልኳቸው ታዲያ ምን ተባልኩ መሰለሽ አንቺ አፍሽን ዝጊ የምን የርጎ ዝንብነት ነው አዋቂዎች ጨዋታ መሃል አንቺን ደርሶ ምን ጥልቅ አረገሽ አየሽልኝ የአዋቂ ተብዬዎቻችን ድድብና በእነሱ ቤት እኔ ማርጎት ፒተር ጡጦ የምንጠባ ህፃናት ነን እነዚህ ሁለት እናቶች እኛን የገዛ ልጆቻቸውን መረዳት ይህን ያህል ከተሳናቸው ሌላውን እንግዲህ አንቺ አስቢው ከማማ ደግሞ ወይዘሮ ፋንዳን ትሻላለች ቢያንስ ትንሽም ቢሆን ጥረት ታደርጋለች እውነቴን ነው የምልሽ ኪቲ የቱንስ ያህል ከነሱ በእድሜ ብናስ እንዴት የራሳችን አመለካከት እንዳይኖረን እንከለከላለን ደግሞ እኮ ልፉ ቢላቸው እንጂ የሚያመጡት ምንም አይነት ለውጥ አይኖርም አዎ ማንም ሰው አፍሽን ዝጊ ብሎ ለጊዜው ዝም ሊያሰኝሽ ይችል ይሆናል ግን ያሻውን ያህል እየተነሳ ቢፈርጥ የራስሽ የሆነ አመለካከት እንዳይኖርሽ ሊያደርግሽ ጨርሶ አይችልም ይሄ እንኳን ሲያምረው የሚቀር ነገር ነው እና ማንም ቢሆን ገና ለገና ትንሽ ልጅ ነው ብሎ የመሰለውን ሐሳብ ከመግለጽ ለማገድ መሞከር የስህተቶች ሁሉ ስህተት ይመስለኛል እኔን ማርጎትንም ሆነ ፒተርን መርዳት የሚቻለው ምንም መታከት በሌለበት ወላጃዊ ቀናኢነት ፍቅር ብቻ ነው ይህን ደግሞ ማናቸውም እያገኙት አይደለም አዋቂዎቹ ወላጆቻችንም ስለኛ ምንም አያውቁም ምክንያቱም ፈጽሞ ሊገምቱት ከሚችሉት በላይ በአስተሳሰብ ቀድመናቸዋል እማማ ማክቶምተምና መቆናጠር አብዝታለች ይህን ሰሞን ከእሷ ይልቅ ከወይዘሮ ፋንዳን ጋር ጨዋታ ስላበዛው ቅናት ቢጤ ሳይዛት የቀረ አይመስለኝም እንደምንም ብዬ የፒተርን ጭራ ለመያዝ ሳደርግ የነበረው ጥረት ዛሬ ከሰዓት በኋላ ላይ ተሳካልኝ እናም ከአንድ ሰዓት ብዙም ለማያንስ ጊዜ አብረን ቆየን ፒተር ስለራሱ ምንም አይነት ነገር ያለማውራት ከባድ ችግር አለበት ዳር ስራው ብዙ ከቆየው በኋላ በስንት ትግል መሰለሽ ወሬ ያስጀመርኩት ወላጆቹ እንዴት በፖለቲካ ክርክር በሲጋራ ወጪ እንዲሁም በተለያዩ ጉዳዮች የተነሳ ብዙ ጊዜ ጸብ ውስጥ እንደሚገቡ ነገረኝ በወላጆቹ ምን ያህል እንደሚያፍርባቸው አጠይቂ እኔም ስለኔዎቹ ወላጆች በግልጽ አወራሁለት
ስለ አባባ ግን ሽንጡን ገትሮ ተከራከረለት። አባባ ምንም የማይወጣለት አንድ ቁጥር የወላጅ ምሳሌ ነው ብሎ እንደሚያምን ገለጸልኝ። በእኔና በሱ ቤተሰቦች መሃል ስላለው ግንኙነትም ብዙ አወራን። የኔዎቹን ቤተሰቦች አቋም ምንም ሳልደብቅ ነገርኩት። በተለይ የእሱ ቤተሰቦች መቼም ጥመውን እንደማያውቁ ስነግረው ከጠበቅኩት በላይ ነበር የተገረመው። የእድሜ ልክ ምኞቴን ደግሞ አንቺም ታውቂዋለሽ ኪትዬ። አንገቷን ቀና አድርጋ ዓለምን በሙሉ አይኗ ማየት የምትችል የምትሄድበትን የምታውቅና አረማመዷም እርግጠኝነት የሚታይበት ለነጎድጓድም ሆነ ለመብረቅ የማትደነግጥ ብቻ ምን ልበልሽ ይህ ቀራት የማትባል ሙሉ ሴት መሆን ነው የምፈልገው። ፒተር አልኩት፣ እኔ መቼም ድብብቆሽ እንደማለብ ታውቃለህ። እነኚህ ሰዎች ወላጆችህም ቢሆኑ ስለ አጠቃላይ ግድፈቶቻቸውና እኛም ላይ ስለፈጠሩብን ስሜት ልነግርህ የማይገባኝ ምንም ምክንያት ያለ አይመስለኝም። ነገሩን ሁሉ ግልጽ ላደርግለት ስለፈለግ ብዙ ከጉዳዩ ጋር የሚያያዙ ነገሮችን እያነሳው ሳወራው ቆየውና በስተመጨረሻው አቅሜ በሚችለው ሁሉ ልረዳ እፈልጋለሁ ፒተር። እርዳታ እንደሚያስፈልግህ በጣም እርግጠኛ ነኝ። ለምን መሰለህ? አስቸጋሪ ሁኔታ ውስጥ እንዳለ አውቃለሁ። ስለ ችግርህ ምንም አታወራም ማለት ምንም ግድ አይሰጥህም ማለት እንዳልሆነም አውቃለሁ። ለዚሁ ነው ፒተር ቢያንስ የሚቻለኝን ያህል ልረዳህ የምፈልገው። በበኩሌ አለኝ በዚያ የተወለካከፈ አንደበቱ፣ እርዳታሽን ለመቀበል ምን ጊዜም ዝግጁ ነኝ። በተረፈ አባባንም ብታወያየው የበለጠ ሊረዳህ እንደሚችል እርግጠኛ ነኝ። አባባ ምንም አይነት ችግር ከመባባሱ በፊት በአጭሩ የመግጨት ልዩ ችሎታ እንዳለው በ10 ጣቴ ልፈርምልህ እችላለሁ። በዚህ ላይ እንዴት በቀላሉ የሆድህን ልታወራው የምችለው ሰው መሰለ። አውቃለሁ አባትሽ በጣም ጥሩ ሰው መሆኑን አውቃለሁ። እንዳልሽው ለመቅረብ እንደማይከብድም በጣም አውቃለሁ። አባባን ተወደዋለህ አይደል? ፒተር ራሱን በመነቅነቅ አዎንታውን ገለጸልኝ። እሱም በጣም ነው የሚወድህ። ይወድሃል ስልህ ልትገምተው ከምትችለው በላይ። ይገርምሻል ኪቲ፣ እነኚህ ጥቂት ቃላት እንኳን ፒተር ላይ ምን ያህል ጥሩ ስሜት እንዳሳደሩበት ባየሽ። ጆሮውም ባለማመን አይነት ድንገት ቀና አለና እፍረት በተቀላቀለበት ፈገግታ አይን አይኔን እያየኝ እርግጠኛ ነሽ? ማለቴ አባትሽ ይህን ያህል? አዎ ፒተር ስላቋረጥኩት። በጣም እርግጠኛ ነኝ። እንዲህ ብሎ ቃል በቃል ባይነግረኝም በየጊዜው ካፉ እያመለጡ በሚወጡት አባባሎች ምን ያህል እንደሚወድህ በቀላሉ መገመት እችላለሁ። ፒተር እንደገና ደስ አለው። ይህን በማየቴ እኔም እንደገና ደስ አለኝ። አንድ ነገር ልንገርሽ ኪትዬ፣ ፒተርም በጣም ጥሩ ሰው ነው ስልሽ ልክ እንዳባባ። ያንቺው አና። አርብ መጋቢት 3 1944። ውድ ኪቲ፣ ዛሬ ማታ በተለመደው መሰረት ከተለኮሰው የአርብ ሻማችን ፊት ለፊት ተቀምጬ ነበር። እኛ አይሁዶች አርብ ማታ ሻማ የማብራት የቆየ ባህል አለን። እናልሽ ከሻማው ጫፍ ላይ ተበጥሶ ሽቅብ ለመመንጠቅ የሚታገል የሚመስለውን ቀጭን የእሳት ወላፈን ትክ ብዬ ሳየው አንዳች መረጋጋትና ደስታ ተሰማኝ። ዳርዳሩ ቢጫ መሃሉ ግን ነጭና ሰማያዊ በሆነው ወላፈን መሃል ኦማን ያየሁት መሰለኝ። በነገራችን ላይ ኪቲ፣ ጥላ ከለላ የሚሆነኝ ከክፉ የሚጠብቀኝ በከፋኝም ጊዜ ደስታዬን መልሶ የሚሰጠኝ ኦማ ነው። ግን ደግሞ ስሜቴን ሁሉ በበላይነት እያስተዳደረ የሚገኝ አንድ ሌላ ባለስልጣንም አለ፣ ፒተር። ዛሬ ከሰዓት በኋላ ወደ ምግብ ማስቀመጫችን ወርጄ ድንች ላመጣ ሳህኔን ይዤ በደረጃው መውረድ ስጀምር ፒተር የደረጃው የመጨረሻ መርገጫ ላይ ቁጭ ብሎ አገኘሁት። ልክ እንዳየኝ ከምሳ ሰዓት ጀምሮ ምን እያደረግሽ ነበር ሲል ጠየቀኝ። ሳህኔን እንደያዝኩ ከጎኑ ደረጃው ላይ ተቀመጥኩና ወሬያችንን መሰለቅ ጀመርን። የድንቹ ነገር ተረሳ። 11 ሰዓት ከሩብ ላይ ነው። ከ1 ሰዓት ወሬ በኋላ ነበር ድንቹን ይዤ የተመለስኩት። ፒተር ዛሬ ስለ ወላጆቹ አንድም ቃል ትንፍሽ አላለልኝም። በአብዛኛው ስለ መጽሐፍትና ስላለፈው ጊዜያችን ስናወራ ነበር የቆየ ነው። የልጁ አይኖች አንዳች ሙቀትና ብርሃን ይረጫሉ ነው የማወራሽ ኪቲ። እውነቱን ንገሪኝ ካልሽኝ ከልጁ ፍቅር ሊይዘኝ ምንም አልቀረኝም። እሱ ራሱ ቅድም አመሻሹ ላይ ስለዚህ ጉዳይ አንስቶብኝ ነበር ብልሽ ታምኛለሽ? ድንቹን ልጬ ከጨረስኩ በኋላ ወደ እሱ ክፍል ሄጄ ነበር። ልክ እንደገባው የሸሚዜን ኮሌታ እያራገብኩ በጣም እንደሞቀኝ ነገርኩት።
የዕለቱን የሙቀት ደረጃ ማወቅ ከፈለግ የኔና የማርጎትን ፊት ማየት ነው። ቀዝቃዛ ከሆነ እንደ ወረቀት ይነጣል፣ ሞቃት ከሆነ እንደ ቲማቲም ይቀላል። በነገራችን ላይ አለና ላፍታ ያህል ካቅማማ በኋላ ፍቅር ይዞሻል እንዴ ብሎኝ ይርፍ። ከጠራ ሰማይ ድንገት እንደወረደ መብረቅ ቆሌ የሚገፍ ጥያቄ። እንዴት? ለምንድን ነው ፍቅር የሚይዘኝ? መልሴ የለየለት የደደብ መልስ እንደነበረ እዚያው በዚያው ነበር የታወቀኝ። ምን ታደርጊዋለሽ ኪቲ? ድምፅ በላጲስ አይጠፋ ነገር። ለምንድን ነው የማይዝሽ አለኝ ከተቀመጠበት ብድግ እያለ። የእራት ሰዓት ደርሶ ስለነበር ከክፍሉ መውጣትና ወደ ገበታው መሄድ ነበረብን። ፒተር እንደዛ ሲለኝ በትክክል ምን ለማለት ፈልጎ ይሆን የሚለውን ጥያቄ ስፈትልና ሳጠነጥን ቆየሁ። ከእራት በኋላ ብቻውን እስከማገኘው ጠበቅኩና ልጠይቀው ተዘጋጅቼበት የነበረውን ጥያቄ ትቼ በየጊዜው ወደ ክፍሉ በመምጣቴም ሆነ ማለቂያ በሌለው ወሬ እየረበሽኩት ያለው ከሆነ በግልጽ ሊነግረኝ እንደሚገባ ስጋቴን ገለጽኩለት። ኧረ በጭራሽ ካልሽስ ሁሌም ብታደርጊው ደስ ይለኛል በማለት አረጋጋኝ። ይሁን እንጂ ኪቲ፣ ይህ መልሱ የይሉኝታ ቢሆንስ ለሚለው ሌላኛው ስጋቴ ምንም አይነት ማረጋገጫ ማግኘት አልቻልኩም። ብቻ ምን ልበልሽ ኪቲዬ፣ ነገሬ ሁሉ ልክ እንደ አንዲት ፍቅር የያዛትና ሰቀቀን ከሆነባት ከዛ ከአንድ ሰው ሌላ ስለምንም ነገር ማሰብ የተሳናት ልጃገረድ አይነት ነው። አዎ ፒተርም ሰቀቀን እየሆነብኝ መምጣቱን ልክድሽ አልችልም። ግን መቼ ይሆን ለሱ ለራሱ ይህን በግልጽ ነግሬ የሚለይልኝ? ለነገሩ ከመንገሬ በፊት አንድ ነገር ማረጋገጥ አለብኝ። ምን አትይኝም? እኔም ለሱ ሰቀቀን የሆንኩበት መሆኔ። አዎ ይሄን እሱ ራሱ ከገለጸልኝ ወይ ደግሞ በራሴ መንገድ ማረጋገጥ ከቻልኩ ብቻ ነው ስሜቴን በግልጽ የምነግረው። ወጣም ወረደ በመጠኑም ቢሆን ልብ ለልብ እየተዋወቅን የመጣን ለመሆኑ ጥርጥር የለኝም። እንደ ምኞቴ ቢሆን ግን ገና ድሮ የሆዳችንን ተባብለን ይህኔ የራሳችን በሆነች ትንሽዬ ዓለም ውስጥ የየራሳችንን የህይወት ዳንስ እየደነስን ነበር። ግን ደግሞ ማን ያውቃል ኪቲ፣ ይህ የምመኘው ጊዜ እኔ የማስበውን ያህል ሩቅ ላይሆን ይችላል። ያንቺው አና። ቅዳሜ መጋቢት 4 1944። ውድ ኪቲ፣ እዚህ ቦታ ከመጣን ጀምሮ እንደ ቅዳሜና እንደ እሁድ የሚሰለችና የሚጨንቅ ቀን የለም። በተለይ ደግሞ ቅዳሜ። ከነዚህ ውጪ ባሉት የሳምንቱ ቀናት ቢያንስ ከበታቻችን ባለው ቢሮ ውስጥ የሚኖረው ግርግር ከውጭ ዓለም ጋር ሙሉ ለሙሉ የተቆራረጥን እንዳይመስለን ያደርገናል። በዚህ ላይ ሜፔ ወይ አቶ ክሌረር ወይ ደግሞ ሁለቱም ከአሁን አሁን ይመጡልናል በሚል ጉጉት ጆሮአችንን ቀስረን የሚስጥራዊ ቤታችንን የመጥሪያ ደወል ድምፅ መጠበቁ ራሱ ለቤታችን የሚሰጠው አንድ ለየት ያለ የህይወት እስትንፋስ አለ። ቅዳሜና እሁድ ግን ይህ ሁሉ የለም። የዛሬው ቅዳሜ ለመጀመሪያ ጊዜ ያለምንም መሰላቸት፣ ያለምንም ጭንቀትና ያለምንም ድብርት ያሳለፍኩት ብቸኛ ቅዳሜ ነበር። ምክንያቱም አንቺም ሳትገምቼ የቀረሽ አይመስለኝም፣ ፒተር ነው። ዛሬ ጠዋት ጣሪያው ላይ ወጥቼ ሳጥበው የነበረውን የስራ ሽርጤን አስጥቼ ስመለስ አባባ ፒተርን ፈረንሳይኛ እያስጠናው ነበር። አብሬያቸው ማጥናት ፈልግ እንደሆነ አባባ ያቀረበልኝን ጥያቄ ያለምንም ማንገራገር ነበር የተቀበልኩት። መጀመሪያ እነሱ ጀምረውት የነበረው የፈረንሳይኛ ቋንቋ ላይ ስንወያይ ቆየን። አባባ በፈረንሳይኛ ቋንቋ ከሱ የተሻለ እውቀት እንዳለኝ ስለሚያውቅ ፒተርን የማስረዳቱን ስራ ለጊዜው ለእኔ ተወልኝ። ከዛ ደግሞ ወደ እንግሊዝኛ ቋንቋ ተመለስንና ጥቂት ካጠናን በኋላ አባባ እንደነፍሱ የሚወደውም ከቻርልስ ዲከንስ መጽሐፍ ላይ አንዱን ምዕራፍ ገለጠና ጮክ ብሎ ያነብልን ጀመር። ምስኪን አባባ የምንሰማው መስሎት። እውነቴን ነው የምልሽ ኪትዬ፣ እኔ በበኩሌ 7ኛው ሰማይ ውስጥ ነበርኩ ልልሽ እችላለሁ። ምክንያቱም አቀማመጣችንን ብታየው እኔና ፒተር በጣም ከመጠጋጋታችን የተነሳ ልንነካካ ምንም አልቀረንም። 5 ሰዓት ላይ ወደ አቶ ክሌረር ቢሮ ወርጄ ነበር። ቅዳሜ ስለሆነ ሰራተኞቹ እንደማይኖሩ አትርሺ። ከዛ ወጥቼ ወደ ክፍላችን ልመለስ ስል አጅሬው ደረጃ ላይ ቁጭ ብሎ እየጠበቀኝ ነበር። ለ7 ሩብ ጉዳይ ድረስ ስናወራ ቆየን። አሁን እሱም እየፈለገኝ ሳይመጣ ይቀር አይመስለኝም። ለምሳሌ ከምግብ በኋላ ከማዕዱ ተነስቶ ወደ ክፍሉ ሊገባ ሲል እኔና እሱ ብቻ ከሆነን ያለነው ወይ ደግሞ በቅርብ ርቀት ሊሰማው የሚችል ማንም እንደሌለ እርግጠኛ ከሆነ ቀስ ብሎ በይቻዋና በኋላ እንገናኝ ብሎኝ ያልፋል። ኦ ኪትዬ፣ እንዴት ደስ የሚል ስሜት ውስጥ እንዳለ አትጠይቂ።
እንጃ እንግዲህ እሱም ከኔ ፍቅር እየያዘ ይሆን እንዴ? ለማንኛውም በጣም ጥሩ ልጅ መሆኑን በተለያዩ መንገዶች አረጋግጫለሁ። አዎ ፒተር ከጠበቅኩት በላይ አሪፍ ልጅ ሆኖ ነው ያገኘሁት። በዚህ ላይ እስካሁን እንኳን እንዴት ደስ ደስ የሚሉ ወሬዎችን እንዳወራ ከእኔና ከእሱ ሌላ ማንም የሚያውቅ የለም። አልዋሽሽም ኪትዬ፣ ይህንን ለአንቺም እንኳን አልነግርሽም። ግን ይቅርታ አድርጊልኝ፣ ምክንያት ስላለኝ ነው። ለምን መሰለሽ? ፒተርም ያንቺን ያህል እየቀረበኝ ስለመጣ የእሱን ሚስጥር አሳልፌ ልሰጥሽ ስላልፈለግኩ ነው። ያንቺው አና። ሰኞ መጋቢት 6 1944። ውድ ኪቲ፣ ፒተር ልክ እንደኔ ሁሉ በሀሳብ እየተናጠ እንዳለ ከፊቱ ብቻ መገመት እችላለሁ። ትላንትና ወደ ማታ ላይ መካከለኛው ክፍል ውስጥ ከአንዱ ጥግ ብቻውን ተቁጭ ብሎ ሲቆዝም እናቱ ወይዘሮ ፋንዳን ለጉድ ስታየው ቆየችና ያንን ሽርደዳ የማይታክተው አፏን ወደ ጎን ሸፈፍ አድርጋ ኦቴ የእኛ ፈላስፋ አለችው። እንዴት ደሜን እንዳፈላችሁ! ፒተር ራሱ ፊቱ ከምኔው እንደተለዋወጠ፣ እንዴት እንዳፈረ፣ እንዴት እንደተሸማቀቀ ባየሽው። እውነቴን ነው የምልሽ፣ እንደ ርችት ልፈነዳ ምንም አልቀረኝም ነበር። እንዴ ለምንድን ነው እነኚህ ሰዎች አፋቸውን የማይዘጉት? ይሄ ልጅ ምን ያህል ብቸኛ እንደሆነ እያወቅሽ ምንም ልታደርጊለት እንዳለመቻልና ያላንዳች አለውልህ ባይ ፍዳውን ሲቆጥር ዝም ብለሽ እንደማየት ምን የሚቆጭ ነገር አለ ኪቲ? ራሴን በሱ ቦታ አድርጌ ሳስበው አንድ ጊዜ ጸብ ውስጥ፣ ሌላ ጊዜ ደግሞ ፍቅር ውስጥ የሰሜንና የደቡብ ያህል በሚቃረኑ ሁለት ስሜቶች አንዴ ሲነከር አንዴ ሲወጣ ህመሙ ምን ያህል የከፋ እንደሆነ በደንብ መገመት እችላለሁ። ምስኪን ፒተር። ለማንኛውም ልጁ ከምንም በላይ የሚያስፈልገው ነገር ፍቅር ነው። መጀመሪያ እዚህ ቦታ እንደመጣን ሰሞን ምንም አይነት ጓደኛ እንደማያስፈልገው የነገረኝ ነገር ያኔም ምን ያህል ለጆሮዬ ሻክሮኝ እንደነበር ትዝ ይለኛል። እንደዛ ሲለኝ እንደው ለማለት ያህል ብቻ እንጂ በምንም አይነት ከልቡ ነበረ ብዬ አላምንም። ከልቡ ከነበረም እጅግ በጣም ተሳስቷል። ይገርምሻል ኪቲ፣ ፒተርን ሳውቀው ጀምሮ ብቸኝነቱን የሙጥኝ እንዳለ ነው። ለምንም ነገር ግድ የሌለው እንዳስመሰለ ነው። ነገሩ ሁሉ የወጣት ሳይሆን የትልቅ ሰው ነው። ታዲያ ይህ ሁሉ ትክክለኛ ስሜቶቹን ለመደበቅ ሲል የሚያደርገው ትወና እንጂ የራሱ የተፈጥሮ ባህሪ እንዳልሆነ እርግጠኛ ነኝ። ያልታደለ ፒተር በዚህ አይነት የትወና ህይወት የት ድረስ መጓዝ ይችል ይሆን? ከሰው ልጅ አቅም በላይ ከሚመስለው ከዚህ ሁሉ እውነታን የማወቅ ትግል በኋላ ምን አለች በእንኪቲ አንድ ቀን የሆነ ዘግናኝ ፍንዳታ መኖሩ የማይቀር ነው። አዎ ፒተር፣ ምን ነው ልረዳህ በቻልኩ። ምን ነው እንድረዳህ እድል በሰጠኸኝ። እመነኝ፣ እኔ እናንተ ጥሩ አድርገን መግባባት ብንችል ያንተንም ሆነ የኔን ብቸኝነት ድራሽ አባቱ ማጥፋት አያቅተንም ነበር። ከመቼውም በተለየ የሀሳብ ጎተራ እየሆንኩልሽ ነው ኪትዬ። እንደ በፊቱ ብዙ አላወራም። በተረፈ እሱን በማየት ብቻ ደስተኛ መሆን ችያለሁ። በነገራችን ላይ ከዚህ በፊት መጀመሪያ ሰሞን ብዬሽ የነበረውን ነገር ማለትም ፒተር ወንድ በመሆን ፋንታ ምን ነው ሴት በሆነ ኖሮ ብዬ የተመኘሁትን አሁን ከትልቅ ይቅርታ ጋር አንስቼዋለሁ። ፒተር እንኳንም ወንድ ሆነልኝ። ያንቺው አና። ተጨማሪ ይቅርታ ኪትዬ፣ ስለ ፒተር አንድ የግድ ልነግርሽ የሚገባኝ ነገር ትዝ ስላለኝ ነው። አዎ ብታምኝም ባታምኝም ከዚህ በኋላ በህይወት መቆየት የምፈልገው ራሱ ለሚቀጥለው ግንኙነታችን ስል ነው። እሱን እንዳሰኘኝ ምን ነው እሱም እኔን ባሰኘው እያል ከአንጀቴ እየተመኘው ነው ያለሁት። እኔን ለመቅረብ የሚያደርጋት እያንዳንዷ ቀጭን ሙከራ ለጉድ ታፍነከነከኛለች። የእኔ ሀሳቤን በቀላሉ የመግለጽ ችሎታ ገርሞት የማያባራው ልጅ አልሆንለት ብሎት እንጂ ብዙ ሊለኝ የሚፈልጋቸው ነገሮች እንዳሉ እንዲሁ ከሁኔታው ያስታውቃል። የእኔ ምስኪን፣ ከምንም በላይ የሚጥመኝ ይኸው መደነባበሩ፣ እርብትብትነቱ፣ ውልክፍክፍ አንደበቱ እንደሆነ ማን በነገረው። ያንቺው አና። ቀጣይ ክፍል ይቀጥላል። ቻናላችንን ሰብስክራይብ ማድረግዎን አይርሱ።